ሰላም እንዴት ናችሁ? በአሁኑ ወቅት በዓለማችን ላይ ሃንታ ቫይረስ በሚባል ቫይረስ ዙሪያ ብዙ ውይይቶችና ስጋት እየተከናወነ ይገኛል። ይህ ቫይረስ በዋነኝነት ከአይጦች ጋር የተያያዘ ሲሆን በሰዎች ላይ ከባድ የመተንፈሻ ችግር ሊያስከትል ይችላል። በቅርቡም በአንድ በመዝናኛ መርከብ ላይ ተጠርጣሪ ክስተቶችና የሞት ሪፖርት ተመዝግበዋል። ግን እውነታው ይህ ሌላ ኮቪድ ነው ወይንስ የተጋነነ ወሬ? ይህ ቫይረስ እንዴት ይተላለፋል? ምልክቶችስ ምን ናቸው? እኛ ራሳችን እንዴት መጠበቅ አለብን? የሚሉትን መልስ ለማግኘት በዚህ ቪዲዮ በቀላሉ አብራራለሁ። ስሜ አዱኛ በዛብህ ይባላል። ኤክስፐርት ፐብሊክ ሄልዝ ስፔሻሊስት ነኝ። ከመጨረሻው ተከታተሉን። በተለያዩ ጊዜ ከእንስሳት ወደ ሰው የሚተላለፉ ቫይረሶች በዓለም ላይ መከሰታቸው አይዘነጋም። በቅርብ ዓመታት ያየናቸው ሳርስ፣ ኢቦላ፣ ኮቪድ-19 እና በሀገራችን የተከሰተው ማርበርግ ለዚህ ምሳሌዎች ናቸው። ከዚህ ቀደም ሃንታ ቫይረስ ለረጅም ጊዜ የነበረ ቢሆንም አሁን ላይ እንደገና ትኩረቱን አግኝቷል። የሃንታ ቫይረስ ስርጭት ምን ይመስላል የሚለውን በምናይበት ጊዜ ቫይረሱ እንዴት ይተላለፋል? ሃንታ ቫይረስ በዋነኝነት የሚተላለፈው ከአይጦች ወደ ሰው ነው። የቫይረሱ መገኛ በአይጦች ሽንት ወይንም አይነ ምድር እና ምራቅ ውስጥ ይገኛል። ዋና የመተላለፊያ መንገዶች አይጦች ባሉበት አካባቢ ላይ ያለ የተበከለ አቧራ ሲነሳ ሰው በሚተነፍስበት ጊዜ ቫይረሱን የያዘውን አቧራ በቀጥታ ወደ ሳንባችን በምናስገባበት ወቅት፣ ሁለተኛ በንክኪ የተበከለ ነገርን ከነኩ በኋላ አፋችን፣ አፍንጫችን ወይንም አይናችን በምንነካበት ሰዓት የመተላለፍ እድሉ ከፍተኛ ይሆናል። ሶስተኛ ከሰው ወደ ሰው። አብዛኛውን የሃንታ ቫይረስ ከሰው ወደ ሰው በቀላሉ አይተላለፍም። ነገር ግን ይህ ኤንደስ ቫይረስ የተባለው የቫይረስ ዝርያ በቅርብና ረጅም ጊዜ የሚቆይ ንክኪ መተላለፍ እንደሚችል ተረጋግጧል። ቫይረስና ምልክቱን ለማሳየት የሚቆይበት ጊዜ ወይንም ኢንኩቤሽን ፔሪዮዱ ቫይረሱ ወደ ሰውነታችን ከገባ በኋላ ምልክቱን ለማሳየት በአማካኝ ከ1 እስከ 8 ሳምንት ሊወስድ ይችላል፣ እስከ 2 ወር ማለት ነው። በሽታው የሚታየው ምልክቶች በመጀመሪያ ጊዜ ትኩሳት፣ ከፍተኛ የጡንቻ ህመም፣ በተለይ ጭን ላይ፣ ወገብና ትከሻ ላይ ከፍተኛ የሆነ የህመም ምልክቶች ይኖሩታል። ድካም፣ ራስ ምታት፣ ብርድ ማለት፣ የሆድ ህመም፣ እንደ ማቅለሽለሽና ማስመለስ። በሽታው እየጠነከረ ሲሄድ የመተንፈሻ አካላቶችን ያጠቃል። እነሱም ከ4 ወይንም ከ10 ቀን በኋላ ሳል፣ የመተንፈስ ችግር ይከሰታል። ይህም ሳንባ ላይ በፈሳሽ በመሙላቱ ምክንያት የሚመጣ ሲሆን በፍጥነት የህክምና እርዳታ ያስፈልገዋል። ምርመራና ህክምናውን በተመለከተ ምርመራው በደም ምርመራ አንቲቦዲ ቴስት በመደረግ ወይንም ፒሲአር የሚሉት የምርመራ አይነት ነው። ህክምናውን በተመለከተ እስካሁን ድረስ ለሃንታ ቫይረስ ህክምናና የተለየ የክትባት ወይንም የጸረ ቫይረስ መድኃኒት የለውም። ነገር ግን ቀድሞ ወደ ህክምና ቦታ መሄድ በጽኑ ህሙማን ክፍል የሚደረግ ድጋፍ እና የኦክሲጅን የመተንፈሻ ድጋፍ በማድረግ የመዳን እድሉን በእጅጉ እንዲጨምር ይረዳዋል። መከላከያ መንገዱ አንደኛው ራስን በመጠበቅ ዋነኛ መንገድ ከአይጦች ጋር ያለን ንክኪ መቀነስ አለብን። ለዚህም የአይጥ መግቢያ ቀዳዳዎችን መዝጋት፣ ምግቦችን አይጦች የማይደርሱበት ቦታ ማስቀመጥ፣ አይጥ ያለበት ቦታ እንደ ጎተራ፣ መጋዘን ሲጸዱ በቀጥታ አቧራ እንዳይነሳ ውሃ ማርከፍከፍ ወይም ደግሞ ብሊች መጨመር። በምናጸዳ ወቅት የእጅ ጓንትና ማስክ መጠቀም ይኖርብናል። ወቅታዊ መረጃ ሜይ 2026 በአትላንቲክ ውቅያኖስ ላይ የሚጓዝ የአንድ የመዝናኛ መርከብ ወይንም ኤምቪ ሁንዴስ ላይ ከሃንታ ቫይረስ ዝርያ ውስጥ አንዱ የሆነው አንዴስ ቫይረስ ጋር የተያዘ ወረርሽኝ ተከስቷል። ጥቂት ሰዎችም ህይወታቸው አልፏል። ነገር ግን መረጋጋት ያስፈልጋል። ይህ እንደ ኮቪድ-19 አይነት ዓለም አቀፍ ወረርሽኝ አይደለም። ቫይረሱ በአየር አማካኝነት በቀላሉ አይዛመትም። አብዛኛውም ሰው ከበሽታው በመጋለጥ እድሉ በጣም ዝቅተኛ ነው። ይህን ያህል ስለ ሃንታ ቫይረስ ካወራን በኢትዮጵያ ውስጥ እስካሁን ድረስ የሃንታ ቫይረስ ወረርሽኝ የተጋለጠ ሰው የለም። ለማንኛውም እንደ ማርበርግ ቫይረስ የቀድሞ ተሞክራችን በመነሳት ከፍተኛ ትኩሳት፣ የመተንፈስ ችግር ወይም ደግሞ ከባድ ድካም ካለ በፍጥነት ወደ ጤና ተቋም መሄድ ይኖርብናል። መረጃው ጠቃሚ ሆኖ ካገኛችሁት ለሌሎች ያጋሩ። ለተጨማሪ የጤና መረጃ ቻናላችንን ሰብስክራይብ ያድርጉ። አመሰግናለሁ።